ለጀማሪ ግራፊክ ዲዛይነሮች ፓርት 1 አዘጋጅቼላችኋለሁ። ሰላም እንዴት ናችሁ? አሐዱ አካዳሚ እንባላለን። በዚህ ዩቲዩብ ቻናል ነገር ለመማር የመጡ ሰዎች ብቻ ቤቱን ሰብስክራይብ በማድረግ ጀምሮ አዲስ ያልሆናችሁ ደግሞ ላይክ በማድረግ ድጋፋችሁን ከወዲሁ ስጡን። እሺ የመጀመሪያ ስራችን ምንድነው የምናደርገው? ልክ ሶፍትዌራችሁን ወይም ደግሞ አዶቤ ፎቶሾፕ ስትከፍቱ በዋነኝነት ማወቅ ያለባችሁ ፎቶሾፕ ላይ መጀመሪያ ከላይ ፕሬዘንት ዲቴል የሚባል ነገር አለ። ፕሬዘንት ዲቴል ላይ ለምሳሌ እዚህ ጋር ዊድዝ አለ፣ ሄይት አለ፣ ሪዞሉሽን አለ እና ደግሞ ከለር ሞድ የምንላቸው ነገሮች አሉ። እነዚህ በዋነኝነት የምንጠቀማቸው ነገሮች ናቸው ማለት ነው። ስለዚህ መጀመሪያ ከላይ ያለው እዚች ጋር የፕሮጀክታችን ስም ነው የምንጽፈው። ሁለተኛ ደግሞ ከታች እዚች ጋር ዊድዝ ላይ ልኬት ካለው የልኬቱ እንትን ቁጥሮች ማስቀመጥ። እዚህ ጋር ደግሞ ፒክሰል የሚለውን እነዚህኞቹ ልኬት ናቸው። ከፈለጋችሁ በሴንቲሜትር ከፈለጋችሁ ደግሞ በሚሊሜትር ማስቀመጥ ትችላላችሁ ማለት ነው። ሪዞሉሽን ሁሌም ስታንዳርድ ነው፣ ሁልጊዜ 300 ነው መሆን ያለበት ማለት ነው። ከለር ሞድ ላይ ደግሞ አርጂቢ እና ሲኤምዋይኬ የሚባሉ ከለሮች አሉ። አርጂቢ ከለር የምንጠቀመው ፕሪንት የማይደረጉ ነገሮች ናቸው። አር ማለት ሬድ ነው፣ ጂ ማለት ደግሞ ግሪን ነው፣ ቢ ማለት ደግሞ ብሉ ናቸው ማለት። ስለዚህ እነዚህ ሶስት ከለሮች አንድ ላይ ሲነበቡ ምን ይባላሉ? አርጂቢ ከለር እንላቸዋለን ማለት ነው። ፕሪንት የሚደረጉ ከለሮች ከሆኑ ግን ምን ላይ እናደርጋለን? ሲኤምዋይኬ ከለር ላይ መጠቀም እንችላለን ማለት ነው። ከዛ ሌላ ባክግራውንድ ኮንተንት የሚባል ነገር አለ። ባክግራውንድ ኮንተንት እሱ ችግር የለውም፣ ነጭም ከፈለጋችሁ ጥቁርም ሌላም ከለር መጠቀም ትችላላችሁ ማለት ነው። ስለዚህ አሁን ይሄንን አጀስት አድርጋችሁ ከጨረሳችሁ በኋላ ምንድነው የምታደርጉት? ክሬት ትሉታላችሁ። ግን ከዛ በፊት አሁን ወደ ስራችሁ ከመግባታችሁ በፊት አዶቤ ፎቶሾፕ ራማችንን በጣም የሚይዘው አዶቤ ፎቶሾፕ ነው። ለምሳሌ ሌሎች ሶፍትዌሮች የምትጠቀሙ ከሆነ ለምሳሌ አዶቤ ፕሪሚየር ፕሮ፣ ዳቪንቺ፣ አፍተር ኢፌክት የምትጠቀሙ ከሆነ ቪዲዮ ኤዲት ስታደርጉ ላግ ያደርግባችኋል። ስለዚህ ምን ማድረግ አለባችሁ? አዶቤ ፎቶሾፕ ላይ ገብታችሁ ራማችሁን መቀነስ አለባችሁ፣ ፎቶሾፕ የሚወስድባችሁ ማለት ነው። ይሄን ለመጠቀም ምንድን ነው የምታደርጉት? ሾርት ከቱ ኮንትሮል ፕላስ ኬ እና እንደዚህ ስትነኩት ፕሪፈረንስ የሚላል። ፕሪፈረንስ ላይ እዚህ ጋር ፐርፎርማንስ የሚላለ። ፐርፎርማንስ ላይ አሁን ለምሳሌ አቬሌብል ራሙ 5400 ነው ይላል። ስለዚህ አንድ ሪኮመንድ የሚደረገው እስከ 70 እስከ 75 ነው። ግን ፒሲያችሁ ላግ የሚያደርግ ከሆነ ግን ቀንሱት፣ ችግር የለውም። እስከ ስንት? እስከ 15% ማድረግ ትችላላችሁ ማለት ነው። ግን ያው ሪኮመንድ የሚደረገው እስከ 75% ያለው ነው። ሌላኛው በዋነኝነት ደግሞ የሚያስቸግራችሁ ኤክስፖርት ስታደርጉ ነው። ብዙ ጊዜ ሊዘገይባችሁ ይችላል። ያ ደግሞ እንዳይፈጠር ምን ማድረግ አለባችሁ? እዚሁ ላይ ፕሪፈረንስ ላይ ሳትወጡ ኤክስፖርት የሚለው አለ። ኤክስፖርት ላይ ትገባላችሁ። አንደኛው ፒግ ኤክስፖርት ፎርማት የሚል አለ። እዚህ ላይ ስትገቡ ጄፒጂ የሚል አለ። ጄፒጂ እና ፒኤንጂ ያው ልዩነት አላቸው። ልዩነቱ ፋይል ሳይዝ ላይ ነው እንጂ ሌላ ነገር የለውም። ስለዚህ ኳሊቲው ነው ብዙ ጊዜ ኤክስፖርት ስታደርጉ እንዲዘገይባችሁ የሚያደርገው። ስለዚህ ኳሊቲው ለምሳሌ 6 ላይ ከነበረ ወይም ደግሞ 8 10 ላይ ከሆነ ምን ማድረግ ትችላላችሁ? እስከ 3 እስከ 2 ባለው ማድረግ ትችላላችሁ ማለት ነው። አሁን ለምሳሌ እኔ 2 ላይ ላድርገው፣ ላይክ እንደዚህ 1 ላይ 2 ላይ ባደርጉ ምንም ስራዬ ላይ የሚቀንሰው ነገር የለም ስላችሁ። ቅድም ያስተካከለው ስታንዳርድ ነበረ። ስታንዳርዱ ሪዞሉሽኑን ስንሰጠው 300 ነበረ። ያ ደግሞ ስታንዳርድ ነው። ከዛ በታች ያለው ነገር እዚህ ጋር ኳሊቲውን ብንቀንሰውም ብንጨምረው ምንም የሚፈጥረው ነገር የለም። ግን ሲቀነስ ምንድነው ኤክስፖርት ስናደርግ እንዲፈጥን ያደርግልናል ማለት ነው። ይሄንን አጀስት አድርጋችሁ ከጨረሳችሁ በኋላ ኦኬ ትላላችሁ። አሁን ከዚህ በኋላ ነው ፎቶሾፓችሁ ላይ ገብታችሁ መስራት የሚኖርባችሁ ማለት ነው። ከዚህ ያለፈ እዚች ጋር ላየር የምትባላለች። ቅድም እንዳሳያችሁ አሁን ይሄ ኢንተርፌሱ ነው። ላየሬ ባክግራውንዱ ምንድነው? ሎክ ምንም ያስገባውበት ነገር ስለሌለ ማለት ነው። ስለዚህ አሁን ላየር አድ ሳረግ ምን
አደርገዋለሁ። ባክግራውንድ አንሎክ አድርግና ከዛ ስራዬን መጀመር እችላለሁ ማለት ነው። ስለዚህ የዛሬ ቆይታችን ይሄን ይመስላል። በፓርት 3 ከምንገናኝ ቸር ሰንብቱ። ባይ